ዛሬ የተወሰነ ነገር ለእህቶች ነው የምናገረው። እግር መንገዴን ለወንድሞችም ይሆናል። ከብዙ ዓመት በኋላ ወደ አገሬ ወደ ኢትዮጵያ ሄድኩና ድሮ ጓደኞቼ የነበሩ ሴቶች እህቶቼን አገኘው እና አንድ 3 ይሆናሉ። ብለን ራት እየበላን ስላለፈው ዘመን እየተጫወትን ከ3ቱ መካከል አንዷ በጣም በህይወቷ በጣም ሰክሰስፉል ናት። ብዙ ንብረት አፍርተዋል፣ ብዙ ልጆች ወልደዋል። ጥሩ ሁኔታ ትዳሯ ላይ ጥሩ ሁኔታ ላይ ነው ያሉትና ምንድነው ሚስጥሩ አልኳት። ምንድነው ያንቺ ሚስጥሩ እንደዚህ ሆንሽበት ምክንያት? አንድ ነገር አለችኝ። ያኔ እኔ የምፈልገው ባል ነበር፣ ጓደኞቼ ግን መስፈርት ነበራቸው አለችኝ። አልገባኝም። ባል የነሱ መስፈርት፣ ያንቺ ባል መፈለግ ልዩነቱ ምንድነው አልኳት። እኔ የባል መስፈርት አድርጌ ያስቀመጥኩት የሚወደኝ፣ የሚያከብረኝ፣ ታማኝ የሆነ፣ የይቅርታ ልብ ያለው፣ ታጋሽ፣ እነዚህ ነበሩ መስፈርቶቼ። ለነሱ ደግሞ መስፈርታቸው የነበረው ረጅም፣ ደረቱ ሰፋ ያለ፣ የሚያምር እያሉ የራሳቸው መስፈርት ነበራቸው። እንግዲህ 3ታችንም ወደምንፈልገው ወንዶች ሄደን አለች። አሁን ደረቱ ሰፋ ያለ፣ ቁመቱ ረጅም፣ የሚያምር ሰው መፈለግና መውደድ ጤናማ ነው። ከቁመትም ከደረትም ስፋት ችግር የለብኝም። ግን ለባል ኦር ለሚስት መስፈርት ምንድን ነው? አንዳንድ እህቶች ሳይ የሚያገቡት ለራሳቸው ሳይሆን ለሰው ነው። ረዘም ያለ ጠንበለል፣ ደረቱ ሰፋ ያለ ይዞ መሄድ እንደ ትልቅ ክብር ስለሚያዩት እና ያቺ እህቴ ምን አለችኝ? የሚፈልጉትን አግኝተዋል፣ ግን ኢንዳፕ ያደረጉት በመለያየት ነው። እኔ ግን ከስንት ዓመት በኋላ ይህን ያገባሁትን ባሌ እስከ ዛሬ እወደዋለሁ። ፍቅር ግን ያሳየኝ እሱ ነው አለች። ስለዚህ እህቶች ብዙ ጊዜ የምትመርጡትን ምርጫ የባል መስፈርትና የቦይፍሬንድ ለይተን እንወቅ። ብዙ ጊዜ መቼም ወጣት ሆነን ወንዶችም ሴቶችም ድሪም የምናረገው ሰው አለ። ወንዶችም አለ፣ ሴቶች ብቻ አይደለም። ግን ድሪም ያደረግነው ሰው እሱን አግኝተን ነገር ግን የባል መስፈርት ከሌለው ወይም ደግሞ የሚስት መስፈርት ከሌላት በኋላ እንደገባን ለመውጣት ጭንቅ ነው የሚሆነው። ለወንዶችም እንዲሆነው። እህቶች እባካችሁ ለሰው ስትሉ አታግቡ። ፊውቸር ያለው ነገር ውስጥ መግባት ውጤት አለው። አሁን የራሴን ኤክስፒሪየንስ አይደለም ማወራው፣ ፕሪንሲፕል ነው ማወራው። ሊሆን የሚገባውን ነገር ነው ማወራው። ወንድሞችም ብትሆኑ በጣም ቆንጆ ሴት ጥሩ ነው መምረጥ። ግን ቆንጆ ሴት ጥሩ ቆንጆ ሴት አግኝታችሁ ጨቅጫቃና ነዝናዛ ከሆነች ቅዱሱ መጽሐፍ ቅዱስ ምን ይላል? በጣራ ታዛ ስር እንደመቀመጥ ነው ይላል። ልክ ዝናብ ሲዘንብ ከቆርቆሮ ላይ የሚወርደው ውሃ የሚፈስበት ቦታ ማለት ነው። እዛ ስር እንደመቀመጥ ነው። ነገር ስትጀምር እንደዛ ነው። ልክ ዝናብ ከላይ ማለት ጣራ ውስጥ ክዳን ያለው ቤት ውስጥ ሆናችሁ ነገር ግን
ታዛው ስር እንደመቀመጥ በቃ ጠፋ ጠፎ እየመጣ እንደሚመታችሁ ቤታችሁን እንደምትጠሉት እንደዛ ነው። እንደ ጨቅጫቃ ሴት ጋር አብሮ በትዳር መጣመር። ስለዚህ እባካችሁ ሁል ጊዜ ይወደኛል ወይ ትወደኛለች ወይ ታከብረኛለች ወይ ያከብረኛል ወይ ታማኝ ናት ወይ ታማኝ ነው ወይ በቃሉ ይገኛል ወይ በቃሏ ትገኛለች ወይ ደግሞ እግዚአብሔርን ይፈራል ወይ እግዚአብሔርን ትፈራለች። መስፈርታችን ይሄውን መስፈርታችን ለታይታ ይሁን። ለሰው ስንል አናግባ። ለራሳችን ለዘለቄታ እንዲሆን አድርገን እንምረጥ። ኮሜንት ማድረግ ይቻላል፣ ግን ከምንም ጋር አታያይዙብኝ። ቆንጆ ቁመት ያለው ደረቱ ሰፋ ያለ ነገር ግን የማይወድሽ የማያከብርሽ ለአንቺ ታማኝ ካልሆነ ምን ይጠቅምሻል? ነገ እንደገባሽ በኋላ በር ከፍተሽ ትወጫለሽ። ለወንድሞችም ቆንጆ ሴት የምታምር ሴት ፍንጫዋ ስልክክ ያለ ጸጉሯ ወረደ አይኖቿ ምናምን የተባለላት ነገር ግን ቤት ስትገባ ሰላምህን የምትነጥቀህ ከሆነ ምን ዋጋ አለው? ኮሜንታችሁን እጠብቃለሁ። ስድብ አይቻልም።